በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አማሱሩ ወሐሙሱ ለመስከረም። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መስከረም 18 በዚች ቀን ወንጌልን የሚሰብክ የሃይማኖት መምህር አባታችን የውስጣቴዎስ አረፈ። የዚህም ቅዱስ የአባቱ ስም ክርስቶስ፣ ሞዓ የእናቱ ስም ስነ ሕይወት ይባላል። ሁለቱም ደጋጎች እግዚአብሔርን የሚፈሩና በሕጉ ጸንተው የሚኖሩ ነበሩ። ከዚህም በኋላ በከበረ መልአክ በቅዱስ ገብርኤል አብሳሪነት ይህን ቅዱስ ወለዱት። ስሙን የጌታ ጥብቅ ብለው ሰየሙት። ባደገም ጊዜ ዳዊትን መዝሙርና የቤተ ክርስቲያንን መጻሕፍትን አስተማሩት። ከዚህም በኋላ የእናቱ ወንድም አባ ዘካርያስ ወዳለበት የመነኮሳት ገዳም ወሰዱት። አባ ዘካርያስም የእግዚአብሔርን ጸጋ እንዳደረችበት አውቆ የምንኩስናን ሥርዓት አስተምሮ የመላእክትን አስኬማ ለበሰው። ከገድሉ ጽናት የተነሳ በገዳም ያሉ አረጋውያን እስኪያደንቁ ድረስ በጾም በጸሎት የተጠመደ ሆነ። እርሱ በጥበብና በእውቀት የጸና ነውና። ከጥቂት ጊዜ በኋላም ዲቁና ተሾመ። የዲያቆናት አለቃ እንደሆነ እስጢፋኖስም ለቤተ ክርስቲያን አገለገለ። ከዚህም በኋላ ክብር ይግባውና ጌታችን ኢየሱስ ክርስቶስ ከሚካኤልና ከገብርኤል ጋር ተገለጠለትና ሰላምታ ሰጠው። በንፋትም መንፈስ ቅዱስን አሳድረበት፣ እንዲህም አለው፦ ወዳጄ ውስጣቴዎስ ሆይ፣ እኔ ከእናት ማፀን መረጥኩ። ያለ ፍርሃትና ድንጋጼ ወንጌልን ለብዙዎች ሕዝቦች ትሰብክ ዘንድ ከኢትዮጵያ እስከ አርማንያ ድረስ መምህር አደረግኩ። አንተን የሰማንን ሰማ፣ አንተን ያልሰማንን አልሰማም። ጌታችንም ይህን ተናግሮ ወደ ሰማይ በክብር አረገ። ቅዱስ የውስጣቴዎስም ወደ ጳጳሳት ሂዶ ቅስና ተሾመ። የወንጌልንም ሃይማኖት ይሰብክ ዘንድ ጀመረ። ብዙ ሰዎች ወደ እርሱ እስኪሰበሰቡ ድረስ በእርሱም እጅ መንኩሰው ደቀ መዛሙርትን ሁነት። ከእርሳቸውም ታላቁ አባ አብሳዲ ነው። ብዙዎችንም የከፋች ሥራቸውን አስትቶ ከክህደታቸው መለሳቸው። ትምህርቱም በአገር ሁሉ ደረሰ። በመላ ዘመኑም የሰንበታትና የበዓላት አከባበር ጸና ሆኖ ተሠራ። ከሐዋርያትም ሕግና ሥርዓት ወደ ቀኝም ሆነ ወደ ግራ ሁሉም ፈቀቅ አላሉም። ወደ ኢየሩሳሌምም 2 ጊዜ ሄደ። እግዚአብሔርን በእጆቹ የዕውራን ዓይኖች በማብራት አንካሶችንና ጎባጣዎችን በማቅናት አጋንንትን በማስወጣት ቁጥር የሌላቸው ታምራትን አደረገ። ከዚህም በኋላ ወደ ኢየሩሳሌም በእግዚአብሔር ፈቃድ ለመሄድ ባሰበ ጊዜ ልጆቹን ሰብስቦ የመነኮሳትን ሥርዓት ይጠብቁ ዘንድ ከመናፍቃንም ጋር እንዳይቀላቀሉ አማጸናቸው። ልጁ አብሳዴም በእነሱ ላይ ሾመውና ወደ ኢየሩሳሌም ሰንበትን እያከበረና የክርስቶስን ሃይማኖት እያስተማረ ሄደ። ወደ ሊቀ ጳጳሳት አባ ብንያሚንም ደርሶ ከእርሱ ቡራኬ የተቀበለ። ሃይማኖትንም ነገር ተነጋገሩ። ዳግመኛም ከከበሩ ቦታዎች በመሳለም በረከትን ተቀበለ። በዮርዳኖስ ተጠመቀ። ከዚህም በኋላ ወደ አርማንያ ሄደ። ወደ ኢያሪኮ ባህርም ሲደርስ በመርከባቸው ያሳፈሩት ዘንድ መርከበኞችን ለመናቸው። በከለከሉትም ጊዜ አጽፉን በባህር ላይ ዘረጋ። በቅድስት ሥላሴ ስምም በላዩ ባረከ። ራሱንም በመስቀል ምልክት አማተበ። እንደ መርከብም ሆኖለት በላዩ ተጫኑለት። መላእክትም ቀዛፊዎች ጌታችንም እንደ ሊቀ ሐመር ሆነውለት። ከባህሩም ግርማ የተነሳ እንዳይፈሩ ልጆቹን አጽናናቸው። ግን እንዲህ አላቸው፦ ልጆቼ በልባችሁ ቂምንና ሽንገላን እንዳታኖሩ ተጠበቁ። ለእኔ ግን ከእናንተ አንዱ እንደሚጠፋ ይመስለኛል። ይህን ሲናገር ልቡ የቂም የበቀል ማከማቻ ስለሆነ ወዲያውኑ አንዱ ከእነርሱ መካከል ሰጠመ። በእግዚአብሔርን ፈቃድ ባህሩን ተሻግሮ ወደ አርማንያ ከተማ ደርሶ ከሊቀ ጳጳሳቱ ጋር ተገናኘ። ሰገደለትም። ከእርሱም ቡራኬን ተቀበለ። ሊቀ ጳጳሳቱን ባየው ጊዜ ታላቅ ደስታን ደስ አለው። በፍቅርም ተቀበሉ። አባታችን የውስጣቴዎስም ሁሉም በትምህርቱ አንድ እስከሆኑ ድረስ የአርማንያን ሰዎች ሐዋርያት በሲኖዶሳቸው የሰሩትን ሥርዓት እያስተማራቸው ኖረ። ከዚህም በኋላ ዕረፍቱ ሲደርስ ክብር ይግባውና ጌታችን ተገለጠለትና ስሙን ለሚጠራ መታሰቢያውን ለሚያደርግ ገድሉንም ለሚጽፍ ቃል ኪዳን ሰጠው። ባረፈም ጊዜ ጳጳሳትና ካህናት በታላቅ ክብር ገንዘው በሰማዕቱ በቅዱስ ምርምናም ቤተ ክርስቲያን ውስጥ ቀበሩት። ከሥጋውም ብዙ ታምራት ተገለጡ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለዘረከበከ ሞገሰ ምስለ ፈጣሪ ትትናገር ሱባኤያተ ሰላስ የውስጣቴዎስ ዘሶት ቀዲበ በርነ ሕፃን ነፍሰ ጊዜ አውደ ከማይበላ ተዛልቦ አርማሰ በዘባነ ባህር ዘተሰፍ ልብሰ
በዚችም ቀን የጻድቁ ንጉሥ የቆስጠንጢኖስ እናቱ ለሆነች እሌኒ መታሰቢያ ሆነ። በዚችም ቅድስ ዘመን ክብር ይግባውና የጌታችን የኢየሱስ ክርስቶስ መስቀል ተገኘ። በረከቷም ከእኛ ጋር ይኑር ለዘላለሙ አሜን። ሰላም ለእሌኒ ዘኮነቶ እመ ለዛስተጋባ ንጉሥ ሰማዕታት አጽመ መስቀለ ኢየሱስ ረኪባ እማበታትመ አክፈለት በወርቅ ወበዕንቁ ኪያው አዳመ ወበአራያው አግበረ ዘፈረስ ልጓመ። በዚችም ቀን የደብረ ጽጋግ መምህር አባ ኖሬዎስ አረፈ። በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለከ ለዘነሳይከ ኃይሎ ለመንፈስ ቅዱስ ምዕራም አጋንንት ባሰስሎ ዘበንቲያከ ቃል ለተክለ ሃይማኖት ይቤሎ አመት ሃባ እምኔከ ወአመስውር ሃሎ ተረፈ ጣዖታት የጠፋ ኖሬዎስ ኩሎ። በዚችም ቀን በካዲው ዩልያኖስ እጅ ሌላው ቅዱስ መርቆሬዎስ በሰማዕትነት አረፈ። እርሱም አስቀድሞ ክርስቲያን የነበረ ነው። የታላቅ ቆስጠንጢኖስ ልጅ ሁለተኛው ቆስጠንጢኖስ በሞተ ጊዜ ቆስጠንጢኖስ እህት ልጅ ዩልያኖስ ነገሰ። እርሱ ግን ጣዖታትን አመለከ፣ ሰገደላቸው። ክርስቲያን ወገኖችንም አሰቃያቸው። ብዙዎችም በእሱ እጅ በሰማዕትነት አረፉ። የንጉሡም የልደቱ ቀን በሆነች ጊዜ ሳቅ ስላቅ የሆኑ ተጫዋቾችን በሰበስባቸው። የቅዱስ መርቆሬዎስ ቁጥሩ ከእሳቸው ጋር ነበር። ካህናት በቤተ ክርስቲያን እንደሚያደርጉት በክርስትና ሥርዓት እንዲጫወት ይህን መርቆሬዎስን ከሃዲው ንጉሥ አዘዘው። እንዳዘዘውን በክርስትና ሥርዓት ሁሉ ተጫወተ። ታላቅም ሳቅና ስላቅ ሆነ። ሁለተኛም በክርስትና ጥምቀት ሥርዓት ሊጫወት ጀመረ። በመስቀል ምልክት አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም እያለ በኋላ ማተቢያን ጊዜ መለኮታዊ ብርሃን በውሃ ውስጥ ወረደ። እግዚአብሔርም የልቡናውን ዓይን ገልጦለት ያንን ብርሃን አየው። ልብሱን ጥሎ ራቁቱን ወደ ውሃው ወርዶ በአብ በወልድ በመንፈስ ቅዱስም 3 ጊዜ ብቅ ጥልቅ እያለ ተጠመቀ። ከዚህም በኋላ ወጥቶ ልብሱን ለበሰ። በንጉሡም ፊት ቆሞ ክብር ይግባውና በጌታችን ኢየሱስ ክርስቶስ ስም ታመነ። ንጉሡም በእርሱ ላይ ተቆጣ፣ እንዲህም ብሎ አስፈራራው። ለእኔ በመታዘዝ ለአማልክት ዕጣንን ካላሳርግ ታላቅ ስቃይን አሰቃያለሁ። ትእዛዜን ከተቀበልክ እኔ ግን ብዙ ገንዘብ ሰጥቼ እጅግ አገብርሃለሁ። ቅዱስ መርቆሬዎስም የዚህን ዓለም ገንዘብ ሁሉና መንግሥትንም ብትሰጠኝ ጌታዬ እግዚአብሔር ኢየሱስ ክርስቶስን አልክደውም ብሎ መለሰለት። ያን ጊዜም ራሱን በሰይፍ እንዲቆርጡ ንጉሡ አዘዘና ቆረጡ። በሰማያዊ መንግሥትም የሚያጠፋ የሰማዕትነት አክሊልን ተቀበለ። ለእግዚአብሔርም ምስጋና ይሁን፣ በሰማዕታት ጸሎት ይማረን ለዘላለሙ አሜን። ሰላም ለሥጋ ከብርሃነ መለኮ ዘለበጣ እምርትምና ዘካየ ለነፍስከ በዘይመይጣ መርቆሬዎስ አያል ሱታፌ መርቆሬዎስ ሰማዕት ያወጣ አርፍቀኒ በትንባሌከ ለአገረ ክርስቶስ በውስጣ ምስተ እስጢፋኖስ ቀሲስ ዘነኪጣ። በዚችም ቀን የከበረ መስቀል በዓል ነው። መታሰቢያውን ልናደርግ ይገባናል። የጌታችንም የኢየሱስ ክርስቶስ የመስቀሉ ግርማና ሰላሙ ለሁላችን የክርስቲያን ወገኖች ይደረግልን ለዘላለሙ አሜን። በዚችም ቀን መስተጋድል የሆነ ግብፃዊ ሊቅ ያዕቆብ አረፈ። ወላጆቹም ደጋጎች ምዕመናን ነበሩ። ይህንንም ቅዱስ አገልጋይ ሊሆን ለእግዚአብሔር ሰጡት። ትምህርቱንም ባደረሰ ጊዜ በእስክንድርያ ወዳለ ገዳም ወላጆቹ ወሰዱት። ለአበምኔት አባ ገብርኤልም ሰጡት። እርሱም ተቀብሎ የ12 ዓመት ልጅ ሆኖ ሳለ አመነኮሰው። ከዚህም በኋላ 20 ዓመት ሲሆነው ለተጋድሎ ከመምህሩ ጋር ወደ በረሃ ወጡ። ከፍታ ያላት ግንብንያን አግኝተው አባ ገብርኤልና አባ ያዕቆብ ከላይዋ ላይ ወጡ። ከዚያም የውሃ ጉድጓድ አለ። ከዚያም ጉድጓዳ እየቀዱ በገንዳዎች ላይ ያፈሳሉ። የዱር እንስሶችም ሁልጊዜ እየመጡ ከገንዳ ውሃ ይጠጣሉ። አባ ያዕቆብም ያልባቸውን ወተታቸውንም አይብ አድርጎ ከመምህሩ ጋር ይመገባሉ። አባ ገብርኤልም ባረፈ ጊዜ በእግዚአብሔር ፈቃድ 12 ገዳማውያን መጡ። በጾምና በጸሎትም በመትጋት የእንስሶቹን ወተት በመመገብ ከእርሱ ጋር ተቀመጡ። ለገዳሙ የሚያስፈልገውን ግን ነጋዴዎች ስንዴውን ከሩቅ ያመጣሉ። ለዕለታትም በአንዲቱ ዕለት እርስ በራሳቸው እንዲተባባሉ አባ ሙሴ ጸሊምን ብናየው ከእርሱም ብንባረክ እንወድ ነበር። ሰይጣንም በሰማ ጊዜ በመፋቀራቸው ቀንቶ ሙሴ ጸሊም አምሳል በክንፍ እየበረረ መጣ። ሽማግሌ ሲሆን ከቦቴ ለምን አናወጻችሁኝ አላቸው። እነርሱም የሕይወትን ቃል ከአፍ ልንሰማ ከአንተም በረከት ልንቀበል እንወዳለን አሉት። ደግሞ ኑሯችሁ እንዴት ነው አላቸው። እነርሱም እንደ ዱር እንስሶች በገንዳ ላይ ውሃን እንደሚቀዱ ውሃውን እንዲጠጡ ሲመጡ እንደሚያልቧቸው ሁልጊዜ በየመታው
ከወተታቸው እንደሚመገቡ ነገሩ። ሰይጣንም እንዲህ አላቸው፣ ያዘዝኳችሁን ትሰማላችሁን አላቸው። አዎን እንሰማለን አሉት። ዳግመኛ እንዲህ አላቸው፣ የእንስሶቹን ወተት ትጠጡ እናንተ መነኮሳት ስትሆኑ አታምጧቸውም። ጾምን ግን በየ40 ቀን ጹም። የዳዊትንም መዝሙር አትጸልዩ፣ እርሱ በአመፅ የአርዮን ሚስት ነጥቋልና እርሱንም ገድሎታልና። ጥቅም የሌለው ብዙ ነገርን መከራቸውን እርሱም እንደ ሙሴ መስሏቸው ይመልሱለት ነበር። ከዚህም በኋላ ሰይጣን እንደሆነ ሊቀ ያዕቆብ መንፈስ ቅዱስ አስገነዘበው። ደቀ መዛሙርቱም የቁርባን ቅዳሴ እንዲቀድሱ አዘዛቸውና ሥጋውና ደሙን ከተቀበሉ በኋላ ሰይጣን ወደ ልጆቹ መነኮሳት ነገራቸው። ሁለተኛም በእስክንድርያ ሊቀ ጳጳሳት አምሳል ወደ እርሳቸው መጣ። ከእርሱም ጋር በኤጲስቆጶሳት አምሳል አሉ። በደረሰም ጊዜ በላያቸው ተኮሳተፈ። ከዚህ ልትኖሩ ማን ፈቀደላችሁ ብሎ አወገዛቸው። ሊቀ ያዕቆብም አይቶ ከደቀ መዛሙርቱ ጋር እጆቹን ዘርግቶ ጸሎቱን አደረገ። ወዲያውኑ ሰይጣን ተበተነ። ግን መፈታተኑ አሁንም አልተወም። በሚያስፈራ ዘንዶ አምሳልም ወደ አባ ያዕቆብ የሚመጣበት ጊዜ አለ። በንጉሥ አምሳልም ደምግባታቸው የሚያምር ደናግል አምሳልም በአሞራዎችና በቁራዎች አምሳልም ሆኖ በጥፍሮቻቸው ፊቱን እየነጩ በእንዲህ ያለ ፈተና 7 ዓመት ተፈተነ። ከዚህም በኋላ ትዕግስቱንና ድካሙን እግዚአብሔር አይቶ መብረቅን ልኮ ሰይጣን ቀጥቅጦ በተነው። ያዕቆብ ሆይ ከአንተ የተነሳ ወዮልኝ፣ በጸሎት አቃጠልክኝ እያለ ሸሸ። ከዚህ በኋላ ክብር ይግባውና እግዚአብሔር አብዲን ወደሚባል ገዳም እንዲሄድ ሊቀ ያዕቆብን አዘዘው። እሱም ለልጆቹ መነኮሳት ነገራቸው። ከዚያም ግንብ ውስጥ እንዲኖሩ አማጸናቸው። እርሱ ግን ብቻ ወደ ኢያሪኮ ባህር ዳርቻ ሄደ። መርከብንም ባጣ ጊዜ በባህሩ ሞገድ ላይ ባረከ። ገብቶም ወደ ተርሴስ አገር እስካገባ ድረስ በባህሩ ላይ እንደ ደረቀ ምድር ሄደበት። በአገሩ ጥጋግ አልፎ ሲሄድበት የተከበበ ቁስለኛ ሰው አገኘ። ሊቀ ያዕቆብ ስም ማን ነው ብሎ ጠየቀው። እርሱም ስሜ እንጦኒ ነው፣ አባቴም ለባለ መድኃኒቶች ብዙ ገንዘብ ሰጠልኝ፣ ሊፈውሱኝ አልቻሉም። መምህር ያዕቆብ ስለ ደዌው ተከዘ። ጸሎትንም አድርጎ ሁለመናውን በመዳሰስ ክብር ይግባውና በጌታችን ኢየሱስ ክርስቶስ ስም ጤነኛ ሁን አለ። ወዲያውኑ ዳነ። ደቀ መዝሙሩም ሆኖ ተከተለው። ከዚህ በኋላ ከረድኡ ጋር ሲጓዝ አገረ አምን ደረሱ። የንጉሡ እንጦንዮስ ልጅ እየበደ ራሱን በድንጋይ ሲደበድብ አገኙት። እርሱን የመያዝም የሚችል አልነበረም። ሊቀ ያዕቆብም ይዞ ያመጣለት ዘንድ ረድኡን አዘዘው። ባቀረበለትም ጊዜ በከበረ መስቀል ምልክት አማተበበትና ክብር ይግባውና በጌታችን ኢየሱስ ክርስቶስ ስም ከሰውዬው ወጥቶ እንዲሄድ ሰይጣንን አዘዘው። ያን ጊዜም በጥቁር ባሪያ አምሳል ወጣ። የንጉሡም ልጅ በከበረ ሊቀ ያዕቆብ ጸሎት ዳነ። አባቱና ወገኖቹ ሁሉ በታላቅ ደስታ ደስ አላቸው። ንጉሡም ለከበረ ሊቅ ያዕቆብ ብዙ ገንዘብ ሊሰጡ ወደዱ። እርሱ ግን አይሆንም አለ። ምንም አልተቀበለም። ክብር ይግባውና በእግዚአብሔር ትእዛዝ አብድን በሚባል አገር የገዳመ በምኔት ከሆነ ከአባ በርሳቦ ጋር ተገናኝተው በአንድነት ተጓዙ። በጉዞ ላይም እያሉ እንጦንዮ በሆድ ጥቅማት በሽታ ታመመና በሦስተኛው ቀን አረፈ። ቀበሩትም። ስሟ ውርሳ ከሚባል አገር በደረሱ ጊዜ አገር ገዢውን ልጅ ታሞ አገኙት። በሊቀ ያዕቆብ ጸሎት ያነ መነኮኑንም ልጅ እንደ ዳነ አይቶ በታላቅ ደስታ ደስ አለው። እስከ ዕለት ሞቱ ድረስ ይሄ ዘንድ ለከበረ ያዕቆብ ልጁን ሰጠው። የልጁም ስም ፍቁር ነው። ወደ ሊቀ በርሳቦ ገዳም በቀረቡ ጊዜ መነኮሳቱ ተቀበሏቸው። በብዙ ምስጋናም እየዘመሩ አስገባቸው። በዚያችም አገር ጎን የታነጸ የጣዖት ቤት አለ። ስሙ ሰሚር የሚባል የፋርስ ንጉሥ በየዓመቱ እየመጣ ለጣዖታት በዓልን ያከብራል። የከበረ ሊቀ ያዕቆብ መነኮሳትን እንዲህ አላቸው፣ ነው የፋርስ ንጉሥ እንዲመጣ ሰምታችኋል። የክብር ባለቤት ስለሆነ ክርስቶስ ስለ ስሙ ኑ ደማችን እናፍስስ። መነኮሳቱም በዚህ ምክር እየተስማሙ ሳሉ የንጉሡ ጭፍሮች ወደዚያ ገዳም ደረሱ። መነኮሳቱንም ጥቁር ልብሱን ለብሰው እዩአቸውና እናንተ ምንድናችሁ? ከአምልኮትስ ማን ታመልካላችሁ? አሏቸው። ቅዱሳን መነኮሳትም እንዲህ አሏቸው፣ እኛ ከሰማያት የወረደውን በመንፈስ ቅዱስ ግብር ከቅድስት ድንግል ማርያም ሰው የሆነ የሕያው እግዚአብሔር ልጅ ክብር ይግባውና ጌታችን ኢየሱስ ክርስቶስ እናመልኳለን። ጭፍሮችም ወደ ንጉሥ አቀረቧቸው። በደረሱም ጊዜ የክብር ባለቤት በሆነ በክርስቶስ ስም በንጉሡ ፊት ታመኑ። ንጉሡም በአገራችሁም መረምር፣ አባ በርሳቦም የኔና የወንድሞቼ መነኮሳት አገራችንም ሮም ነው አለ። አባ ያዕቆብም የኔ አገር ግብፅ ነው አለ። ንጉሡም የአባ ያዕቆብን ቃል ሰምቶ ሊገድለው አልፈለገምና ብቻውን ገደል እንዲያደርጉ ታዘዘ። ከግብፅ ሰዎች ጋር ቃል ኪዳን ስላለው መነኮሳቱ ግን ደማቸው እስቲፈስ ገርፈው ከእስር ቤት እንዲጥሏቸው አዘዘ። የእግዚአብሔርን መልአክ ፈወሳቸው።
በማግስቱም ጤነኛ ሆኖ ባገኛቸው ጊዜ ብዙ ሀብት እንደሚሰጣቸው ተስፋ ሰጣቸው። እነሱ ግን ቃሉን አቃለሉ። ንጉሡም በወይን መርገጫ ውስጥ በማስረገጥ በግርፋት ጥርሶችን፣ እጆችን፣ የእግሮችን ጥፍሮችን በማውለቅ 7 ቀኖችም ያለ አፍንጫን፣ ከንፈርን፣ ጆሮችን በመቁረጥ እንዲያሰቃዩአቸው አዘዘ። በ8ኛውም ቀን ራሶቻቸውን ይቆርጧቸው ዘንድ አዘዘ። መምህራቸው ሊቅ በርሳቦም እያንዳንዱን ለሰያፊ ከሰጣቸው በኋላ 10ሩ መነኮሳት ተቆረጡ። የንጉሡ የፈረሶች ባለደራስ ያን ጊዜ ለቅዱሳን የወረዱትን አክሊሎች አየ። ትጥቁንም ፈቶ ጥሎ ክብር ይግባውና በጌታችን ክርስቶስ ታመነ። እርሱንም አንገቱን በሰይፍ ቆረጡት። መምህር በርሳቦም ልጆቹ ከተቆረጡ በኋላ አንገቱን ዘርግቶ ሰያፊውን የታዘዝከውን ፈጽማል። ያን ጊዜም ሰያፊ ቆረጠው። ምስክርነታቸውንና 8 ቀን ፈጸሙ። ንጉሡም ሥጋቸውን በእሳት እንዲያቃጥሉ አዘዘ። ምድርም ተከፍታ ሥጋቸውን ሰወረች። ንጉሡም አፍሮ ወደ አገሩ ሊሄድ ወደደ። ያን ጊዜም አባ ያዕቆብ ወደ እግዚአብሔር ጸለየ። ከሰማይም ከጠቆረ ደመና ጋርና ከሚከረፋ በረድ ጋር እሳት በንጉሡ ላይ ዘመነመ። ከነሰራዊቱ ሁሉ ጋር ተቃጥሎ ጠፋ። ከነርሱ አንድ ስንኳ አልቀረም። የዚያች አገር ሰዎችን በሰሙ ጊዜ ሁሉም ወጥተው ፈረሶቻቸውን፣ ዕቃዎቻቸውን፣ ገንዘባቸውን ወሰዱ። ወደ ሊቀ ያዕቆብም አምጥተው ልን ገንዘቦች ለምትሻው ሥራ ውሰድ አሉት። እርሱም አልተቀበላቸውም። ግን በሰማዕታት መቃብር ላይ ቤተ ክርስቲያን እንዲሠሩ አዘዛቸው። ቤተ ክርስቲያኒቱም እስከ ዛሬ አለች። ከዘመናትም በአንዲቱ አገር ክህነት ቸነፈር ሆነ። ወደ ሊቀ ያዕቆብም እንዲጸልይላቸው ላኩ። እርሱም ሰምቶ እጅግ አዘነ። ማጠንትንም ይዞ ወደ ቤተ ክርስቲያን ገብቶ ረዥም ጸሎት ጸለየ። ዕጣንንም አሳረገ። ከዚያም ወጥቶ መልእክተኞችን አትፍረት፣ አትጨነቁ፣ በሰላም ሂዱ አላቸው። በደረሱም ጊዜ አገሪቱ ጤነኛ ሆና አገኟት። ደስ ብሏቸው ሊቀ ያዕቆብን አምላክ አመሰገኑት። ዳግመኛም ለከበረ ሊቀ ያዕቆብ ዳንኤል የሚባረድ የነበረው ደግሞ ለቅዱስ ያዕቆብ ወዳጁ የሆነ አገር ገዥ ያለ፣ ለአገር ገዥም ወደ ቅዱስ ያዕቆብ ከአባቷ ጋር የምትመጣ ብላቴና አለችው። ረዱን ዳንኤልን በኃጢአት ልጥለውን ፈለገች። እምቢ ባላትም ጊዜ ከአባቱ አገልጋይ ጸነሰችና በሊቀ ያዕቆብ ረዳ አማካኘችበት። አባቷም ሰምቶ መምህር ያዕቆብን ደቀ መዝሙሩን ሊገል ወደ ሄደ። በጉዞ ላይም ሳለ በላዩ ከሰማይ መብረቅ ወርዶ ዓይኖቹን አሳወረው። የመነኮንኑም ልጅ ከወለደች በኋላ ወደ ከበረ መምህር ያዕቆብ በጉባኤ መካከል ሕፃኑን አባትህ ማን እንደሆነ ትናገር ዘንድ ክብር ይግባውና በጌታችን ኢየሱስ ክርስቶስ ስም አዛሃለሁ አለው። ሕፃኑም አባቴ፣ እናቴ፣ የአባቱ አገልጋይ ገሌ ነው አለ። የተሰበሰቡትም ሕዝብ ሰምቶ አደነቁ። የተመሰገነ እግዚአብሔርንም አመሰገኑት። ከዚህም በኋላ ዕረፍቱ ሲቀርብ ደቀ መዝሙሩን እንዲህ ብሎ አዘዘው። ከዚህ ዓለም የምንለይበት ጊዜ ደርሷል። በምሞትበትም ጊዜ ከአባ በርሳቦና ከልጆቹ ጋር ቅበረኝ። ይህንንም ብሎ በ3ኛው ቀን አረፈ። መላእክትም ወደ ኢየሩሳሌም ሰማያዊት ነፍሱን በክብር አሳረጉ። ለእግዚአብሔርም ምስጋና ይሁን። እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከእኛ ጋር ለዘላለሙ ትኑር አሜን። ሰላም ለያዕቆብ መስተጋድል ጽሙድን ተነበረ አሪጎ መልዕልተ ነዋም አይፈድ ለአጉሎ ንጉሥ ካዲ አጻሬ ሰማዕታት በምክያድ አይኦ በጸሎቱ ወዘነመ ነድ ምስለ ደመና ጸሊም ወጸዩር በረድ። በዝችም ቀን የቀሲስ እስጢፋኖስ የሰማዕት ንኪጣ መታሰቢያቸው ነው። ዳግመኛም የቶማስና የሊቀ ጳጳሳት አትናቴዎስ አጽማቸው የተገኘበት ድንቅ ታምራት የሚደረግበት የአባ ፊላታዎስና የባሕታዊ አባ ኖ የቦሊም ማኅበር የሆኑ የ40 ወንዶችና የ20 ሴቶች ሰማዕታት መታሰቢያቸው ነው። በዚችም ቀን ደግሞ የሰማዕታት ኤፍሬምና የአባ ፊኒሞስ የሰማዕታት ስልኦን የአክሲልስና የይስሐቅ ምስክርነታቸው መታሰቢያን የሁሉም ቅዱሳን በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። ዛቅረብኩ ማሕሌታ ዘኪራ ይላፈ ምን ለተጸምዱ ከዘልፈለላ ያነብብቶ ወከፍ ዘንዴቴ መጽሐፈ እንተረሳይ ከግዚኦ ጸሪቀ መበለቱ ኩፈ ምላ ቡቡላን ዝተርፈ ነቢያት ቅዱሳን ዋርያት ጻድቃን ደናግል አዴው መነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካነ እስከ አረጋዊ ልሂቆኑ ሕፃን ለዘጻፎ በክርታስ ወለዛሃ ጻፎ ዘይደርስ ለዛን በበወለዝ ተርጎሙ በልሳን አዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቅተ ኩሉ ባይስ አቦራይ ማረና ኢየሱስ ክርስቶስ አቦራይ ማረና ኢየሱስ ክርስቶስ አቦራይ ማረና ኢየሱስ ክርስቶስ። የአባቶቻችን በረከታቸው ለማትነሳ ረድኤታቸው ጥርጥር የሌለባት ሃይማኖታቸው ከእኛ ጋር ትኑር ለዘላለሙ አሜን።